አሁን የምናየው ክፍል 2 ነው። በአለፈው ሳምንት ስለ ቅድስና እያወራን ነበረ። አሁን የሚቀጥለው ክፍል ደግሞ ቅድስና በሕግ እንደማይገኝ መጽሐፍ ቅዱስ ይናገራል። ብዙ የአማኝ ክርስቲያኖች ወይም ደግሞ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገው የተቀበሉ ቅዱሳን ይህንን ነገር እንዴት ነው ቅድስና ሕግን ካልጠበቅን እንዴት ነው ታዲያ የሚል ጥያቄ ያለባቸው ብዙ ሰዎች ከቅድስና ጋር የተዛባ አመለካከት እንዳላቸው የምናየው ነገር ነው። ብዙ ሰዎች ቅድስና ኃጢአት አለማድረግ፣ ቅድስና ማለት 10ቱን ትእዛዛት መጠበቅ፣ ቅድስና ማለት ዝሙት አለማድረግ፣ ቅድስና ማለት የሆነ ነገር አለማድረግ አድርገው ይወስዱታል። መጽሐፍ ቅዱስ ግን እንደዛ አያስተምረንም። ነገር ግን ሕግ ኃጢአት ነው እያለ አይደለም፣ ወይም ደግሞ 10ቱ ትእዛዛት ቅዱስ አይደለችም እያለ አይደለም። ምን ማለት ነው? ሕግ ምንም ማድረግ አይችልም። ያንተን አለመቻል ያንቺን ኃጢአት ጎልቶ ማሳየት ነው። ምክንያቱም መስታወት እያያችሁ ለምሳሌ ጭቃ ተቀባችሁ፣ ያ ጭቃ በመስታወት አያችሁ፣ መስታወቱ መጥቶ አይጠርግላችሁ። መስታወቱ ስራው ምንድነው? ጭቃውን ማሳየት ነው። ልክ እንደዚያ ሕግም ኃጢአትን ማሳየት ነው። ሐዋርያው ጳውሎስ ሮሜ ምዕራፍ 7 ቁጥር 7 ላይ እንግዲህ ምን እንላለን? ሕግ ኃጢአት ነውን? አይደለም አለ። አይደለም፣ ነገር ግን በሕግ ባይሆን ኃጢአትን ባላወቅኩ ነበረ፣ ሕጉ አትመኝ ባላለ ምኞትን ባላወቅኩ ነበረና፣ ኃጢአትን ግን ምኞት አግኝቶ ምኞትን ሁሉ በትእዛዝ ሰራብኝ። ኃጢአት ያለ ሕግ ሙት ነውና፣ ማለት ሕግ ከሌለ ኃጢአት በእኔና በእኛ በሁላችንም ላይ መስራት አይችልም እያለ ነው መጽሐፍ ቅዱሱ። እንደዛ እያለ ነው። እኔ ድሮ ያለ ሕግ ሕያው ነበርኩኝ። ድሮ ማለት መቼ ነው? በሙሴ ሕግ በሙሴ ሳይመጣ በፊት ዮሐንስ ወንጌል ላይ እንደሚናገረው ሕግ በሙሴ መጣ፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ተብሎ ተጽፏል። እና በሙሴ በጽላት ላይ በድንጋይ ላይ የተጻፈ ሕግ ሳይመጣ በፊት ኃጢአት ይስሩ አይስሩ የእስራኤል ሕዝቦች አያውቁም ነበረ። ግን በእግዚአብሔር ላይ አምፀዋል። አዎ አምፀዋል፣ ግን አልገደላቸውም። ልክ ሕጉ የመጣ ጊዜ 3000 ሰው እንደሞተ፣ ተራራው እንደጤሰ፣ ብዙ ነገር ትዕይንት እንደታየ መጽሐፍ ቅዱስ ይናገራል። ስለዚህ በሕግ መቀደስ አይቻልም። ሕግ ኃጢአትን ነው የሚነግረው። ሕግ አለመቻልን ነው የሚነግረው። ከዛ በኋላ ትእዛዝ በመጣች ጊዜ ግን ኃጢአት ያው ሆኖ እኔ ሞትኩኝ። ሕግ ሲመጣ ሕግ በነገራችን ላይ ቅድም እንዳልኳችሁ በመስታወት ላይ ስታዩ ቆሻሻው ያ ጭቃ ይታያል። ስለዚህ እናንተ እንደ ቆሸሻችሁ ይነግራችኋል እንጂ ቆሻሻችሁን መጥቶ አያጥብላችሁም። ማጠብ የሚችለው የኢየሱስ ደም ነው። አየህ፣ ሕግ ቆሻሻውን ማጠብ አይችልም። ሕግ አሁን ለምሳሌ መስታወቱ ጥፋተኛ ነው አይደለም። ያየውን ነገር ነው ሪፍሌክት ያደረገው። ያየውን ነገር አንተ ላይ ያለውን ነገር ነው የነገረ። እንዲህ ያለብህ አለ። ከዛ አንተ ደግሞ ሂደህ በሳሙና በውሃ መታጠብ ያንተ ድርሻ ነው። ስለዚህ በሕግ ልትጸድቅ እንደማትችል መጽሐፍ ቅዱስ ይናገራል። ብዙ አማኝ አስተማሪዎች በሕግ ነው የሚጸደቅ፣ እንዲህ ካላደረግ፣ እንዲህ ካልሆንክ፣ ለምሳሌ የሆነ ነገር ካላደረግ ዕለት ዕለት ንስሐ ግባ። ንስሐ ማለት ራሱ ምን ማለት እንደሆነ ራሱ የሆነ ፍቺ ቢኖረውም ነገር ግን ሁል ጊዜ ከሆነ ኃጢአት ወደ ለመቀደስ ሕጉን መጠበቅ እንዳለብህ፣ ለመቀደስ የሆነን ነገር መፍጠር እንዳለብህ፣ ለመቀደስ እንደዛ አይነት የእግዚአብሔር መጽሐፍ ቅዱሳዊ አስተምሮ የለም። አዲስ ኪዳናዊ አስተምሮ የለም። በብሉይ ኪዳን አለ። በብሉይ ኪዳን የራሳቸውን ያነጻሉ፣ ከሰው ራሳቸውን ያገላሉ፣ ከሰው ራሳቸውን አግለው መስዋዕት ያቀርባሉ፣ የበግ መስዋዕት ያቀርባሉ። አሁን ግን ኢየሱስ ስላንተ ሞቷል። መጽሐፍ ቅዱስ ሲናገር
ገና ኃጢአተኞች ሳለን ኢየሱስ ክርስቶስን ስለኛ ኃጢአት እንደሰቀለው መጽሐፍ ይናገራል። ስለኛ ኃጢአት እርሱ ሞቷል። አሁን አይደለም ኃጢአተኛ ኢየሱስ ስላንተ የሞተው አንተ ኃጢአት ከሰራህ በኋላ ወይንም ደግሞ ካጠፋህ በኋላ ወይንም ዝሙት ካደረክ በኋላ ወይ ከሰረክ ወይ ኤቭሪዋይ የሆነ ነገር ካደረክ በኋላ አይደለም ኢየሱስ በመስቀል ላይ የሞተው። ኢየሱስ በመስቀል ላይ የሞተው አንተ ገና ሳትወለድ ገና አያቶቼ ቅድመ አያቶቼ ከነምናምን ላትወለድም ትችላለህ ማለት ነው። ኢየሱስ ስላንተ ዋጋ ሲከፍል ደሙን በመስቀል ላይ ሲያፈስ ተፈጸመ ሲል፣ ስለዚህ በሕግ እቀደሳለሁ የምትሉ ሰዎች በሕግ ቅድስና የለም። ከቤተ ክርስቲያን ብዙ አማኞች የሚሸሹበት ትልቁ ሚስጥር በነገራችን ላይ ሕግ ከቤተ ክርስቲያን ያሸሻል። ሕግ የሚሰበኩበት ቦታዎች በብዛት ሰዎች ከድርጊት ጋር ራሳቸውን ስለሚያነጻጽሩ የተሳሳቱ ቀን፣ እግዚአብሔርን የበደሉ ቀን፣ የሆነ ነገር የፈጸሙ ቀን በዛው ቻው ቼልሲ ይላሉ፣ በዛው ይቀልጣሉ፣ በዛው ያው ስጋም አይደለሁ ያው እንግዲህ ደካማም አይደለሁ እያሉ ራሳቸውን በማታለል የሐሰት ትምህርት ውስጥ ይገቡና ያው ስጋም አይደለሁ በሚል ኃጢአት ውስጥ ተዘፍቀው ከዛ ኃጢአት መውጣት አይችሉም ማለት ነው። ከዛ በኋላ ለአጋንንት በር ይከፍታሉ። አጋንንት መጫወቻና መሳለቂያ ነፍሳቸውን እንደፈለገ ያደርጋል። የእግዚአብሔርን ፍቅር የእግዚአብሔርን በዚህ ምድር ላይ ማገልገል የሚገባቸውን ወይንም ደግሞ ማድረግ የሚገባቸውን ሳያደርጉ በስጋቸው አጋንንት ሲጫወትባቸው ይኖራሉ ማለት ነው። ስለዚህ በሕግ መቀደስ በፍጹም አትችሉም። ይህን ደግሞ ሐዋርያው ጳውሎስ በግልጽ አስቀምጦታል። እኔ ሞትኩኝ ሕግ ሕያው ሆነ አለ። ከዛ በኋላ ኃጢአት ምክንያት አግኝቶ በትእዛዝ አታሎኛልና በእርሷም ገሎኛልና። አያችሁ። ስለዚህ ሕጉ ቅዱስ ነው፣ ትእዛዛቲቱም ቅድስና፣ ጻድቅ፣ በጎም ናት። አሁን የሕጉ ችግር አይደለም። ሕጉ ችግር የለበትም። ሕጉ ለእግዚአብሔር ነው የሚወግነው፣ ለአንተ አይወግንም። ሕጉ የእግዚአብሔርን ከፍታና አንተ ምንም እንደማትችል ምንም አቅም እንደሌለ ያሳያል። ከዛ በኋላ አንተ ያንን ሲያቅትህ በዛ እጋጋጣለሁ ስትል በዓለም ላይ ብዙ በጎ ሰዎች አሉ። ከዛ በኋላ ግን ኢየሱስን ካላወቁ በጎነታቸው ከእግዚአብሔር የሚያስበልጣቸው የሚመስላቸው ራሳቸውን በሕግ ያጸደቁ ሰዎች አሉ። እነዚህም ፈሪሳውያን ይላቸዋል መጽሐፍ ቅዱስ። ስለዚህ መጽሐፍ ቅዱስ የሚለን እንዲያ ነው፣ ሕግ መንፈሳዊ እንደሆነ እናውቃለንና እኔ ግን ከኃጢአት በታች ልሆን የተሰጠው የሥጋ ነኝ። አያችሁ። ስለዚህ በሕግ በፍጹም መጽደቅ እንደሌለ ራሱ ሐዋርያው ጳውሎስ ገላትያ ላይ በሕግ ልትጸድቁ የምትፈልጉ ከጸጋው ርቃችሁ ከኢየሱስ ክርስቶስ ጎሏችኋል ይላልና በሕግ ፈጽሞ ጽድቅ የለም፣ በሕግ ፈጽሞ ቅድስና የለም። እና እንዴት ነው የምቀደሰው ካላችሁ በመጀመሪያ ሰው ማንነቱን ማወቅ አለበት። ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል የሚለውን ይህንን እውነት ከተረዳ ታዲያ እና እሺ ይህንን እውነት ተረዳው፣ ይህንን ቃል ሰማው እና ለእኔ ምንድነው ጥቅሙ ካልከኝ መንፈስህ ውስጥ አሁን የእግዚአብሔር ጽድቅ አለ፣ የእግዚአብሔር ቅድስና አለ፣ የእግዚአብሔር ሕይወት አለ እና ይህንን ጽድቅ ይህንን ቅድስና ከውስጥህ አውጣው። ከውስጥ ስታወጣው በስጋህ ላይ ፍሬ ማፍራት ይችላል። የመጀመሪያው ይህንን ፍሬ እንድታፈራ የእግዚአብሔርን ቃል ማንበብ፣ መጸለይ፣ በእግዚአብሔር ፊት በልሳን አብዝቶ መጸለይ፣ ይህን የመሳሰሉትን ያለ ድካም ያለ እንትን አለ አይደለ። አሁን አንዳንድ ሰዎች የሆነ ለውጥ ለማምጣት ሳይሆን ለውጣችሁ የሕይወት ውሃ ወንዝ ከውስጣችሁ ስለሚፈስ የሕይወት ውሃ ወንዝ ደግሞ በእናንተ ውስጥ ስላለ በመንፈሳችሁ ውስጥ ስላለ እንዲለቀቅ ራሳችሁን ለቀቅ አድርጉ። ራሳችሁን ለቃሉ ሁልጊዜ ቃሉን አጥኑ፣ ሁልጊዜ በመንፈስ ጸልዩ፣ ሁልጊዜ የእግዚአብሔርን ቃል አሰላስሉ። ከዛ ያለ ጥረት ያለ ግረት ቅድስናችሁ መገለጥ ይጀምራል። ቅድስናችሁ ለሰዎች መታየት ይጀምራል። ቅድስናችሁ ለብዙዎች መታየት ይጀምራል።
ሻሎም። እወዳችኋለሁ። እግዚአብሔር ፊቱን ያብራላችሁ፣ ይቀድሳችሁ።